ኖ ፔንዬ ድክም ብሎኝ አሁን ከዚህ በኋላ ማሜ ካልኩኝ ወደ ረገጣ ነው የምገባው። ማሜ ካልኩኝ አሁን ወደ ረገጣ ነው የምገባው። ከምረግጠው ደግሞ ይቀር እስር ቤት እንዳለ ከምረግጠው አይሻል? እንዴት ትላላችሁ? ማነች እንደ ያረዘም ዘእምነት አታወሪም እንዴ? እውነታችሁን እኮ ታውራ እውነት ነው። አታወሪ ዘእምነት አሶርታት ካላወራ አታወሪም እንዴ? ናሁም ግን እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ ዘንድሮ ገና ነጭ ቅማል አሳብዳል። ይሄ ሁሉ የነጭ ቅማል ስራ ነው ጋይ አሪት ወይ የት ነች? በጌም ነው። እሺ ቆይ በጌም መሰለኝ። አሪት ይውጭ ቆይ ላስታውቅ። ቆይ ጁተና ምናምን ወይ ዘንድሮ ወይ ዘንድሮ ይኸው ላከች ጉቺ እራስና ወይ ሰላም እንዴት ናችሁ? አለን ጀማሪ ጌመሯ እንዴት ነሽ? አዲስዬ እኔ ፍቅር እንዴት ነሽ? ጌሙ እንዴት ይዞሻል? ጌሙ ይኸው ይዞኛል። አሁን ይኸው አዲስ ወይ ቀጥለጥ አድርገሽ ተጫዋች ወይ ቀጥለጥ አድርገሽ አቁሚ ጌሙ። 2 ቀን ትጫዋቻለሽ፣ 3 ቀን ትጠፊያለሽ። ልሽ ማለት እና አሁን እኮ ግን ከሚቀጥለው ቀን ጀምሮ ማለት ቀጥለጥ ነው ብዬ የምጫወተው እንግዳ የለ ምን የለ በሬን አሁን ማለት ነው ያለች ቡሻ ጫጫስቹ ያለሽ ትጣያለሽ ቺስ ትጣያለሽ እዚህ ጋር አጭሽ እንደዛ ነው። ከተጫወች ውጥር አድርገሽ አቦና አውጣ ምንድነው የሚልክብኝ ጉቺ ውጥር አዳምጪ። እኔ አሁን ጉቺ እሰማለሁ እና ትሰሚያለሽ እኔ ፍቅር እንትን እያልኩ ነበረ እየዘፈንኩ ነበረ። የዘፈኑ አርዕሴ ምን ነበረ መሰለሽ? ዘነጡ ዘነጡ ቲክቶኮች ዘነጡ እየሳቁ መተው አስለቅሰው ላኩ ቲክቶክ ሰውነቴ ቲክቶክ አከላቴ እና ውዬ እንደዛ አይደለም። ዘነጡ ዘነጡ ጎጃሞች ዘነጡ ኖርዌይ እየገቡ በርግጁ ዘፈኑ አዲስ እኔ ደግሞ መክፈት አልችልም። ሰው ስጋ ሲበላ አይተናል። ሰው ሲጋደል አይተናል። ሰው እርስ በርስ ሲሰዳደብ አይተናል። 3 ልጅ የኔ ነው ብሎ የሱ ያልሆነ ልጅ አለ። እሱም ቲክቶከር ነው። አሁን ይሄንን ዩቲዩብ እና ፌስቡክ ላይ አይታችኋል። እዚህ ላይ ስትመጡ ተጠንቀቁ። ይሄ ሰው በላ አፕ ነው። ሰው በላ አፕ ነው ሰዎችዬ። ጋይስ ቴንክ ዩ ሶ ማች ጃው ሰውዬ ትሪፕል ነው። በእናታችሁ እንዳትቀጣኝ ገብርኤልን። እኔ ማን ይገነሽ ጃዊ ሰውዬ ወይ ዳይዘንት ምን ነው ያንቺ ጊፍተር ነው እንዴ? እንዴ ነልኩ ጃዊ ሰው ዌልካም ሆም ማይ ብራዘር ታታ የዚህ ቤት ልጆች አትሰብስ። አሁን የኔ ቤት ነው። ቤቱ ቤቴ ነው። ሰፋም ያለ ነው። ትራስም 4 6 አለኝ። 3 ለሱ 2 ለኔ። ታፕ ጋይስ አንቺ ግን ጉቺ አንድ ነገር ልጠይቅሽ ማለት ነው። ግን አሁን ይሄ ማለት ነው በሌላ ነገር አይወሰዱብኝና ማለት ነው ይወሰዱት ከፈለጉ ምን አስጨነቀሽ? ለመሰልሽ አይደለም አንቺ እንደዚህ ያስገብታት እንዳይሉ ማለት ነው። ድሮ ኢትዮጵያ ይኸውልሽ ንገርሽ ኢትዮጵያ አሁን የከተማ የኛ ሰፈር ልጅ ነኛ። ይሄ የኛ ሰፈር ያው ታውቂዋለሽ። የኛ ሰፈር ልጅ ወንድ ልጅን ሲሰድብ ማለት ነው ውጣና አናግረኝ እጅ ለእጅ ገባ ጣላ ፏጣ ነው እንጂ የሚደራረገው ወንድ ልጅን ሰደበኝ ብሎ ፖሊስ ጣቢያ መሄድ ተጀመረ እንዴ? እሴ ብቻ ንገሩኝ ወይ ጠይቂልኝ። ወንድ ልጅ
ወንድ ልጅ ሰደበኝ ብሎ ፖሊስ ጣቢያ መሄድ ተጀመረ ማለት ነው ኢትዮጵያ ውስጥ። እኔ ከመውጣት በፊት የህግ የበላይነት የሚባል ነገር አለ። ህግ ባለበት አገር ውጣና ጠብቀኝ እኮ ቀረኩ ተቀየረ እኮ አልሰማሽም እንዴ? የለም እኮ እኛ ሰፈር ግን አለ። እናቴን እኛ ሰፈር አለ። አሁንም አለ። እዛ ሰፈር የለም። በህግ ነው የኔ በእጅ ትሟሟሻለሽ። ማሟሻ ታውቂያለሽ አይደለ? ምጣድ በእጅ ካላሸሻት በእጅ እሱም ያሟሻሻል፣ አንቺም ታሟሻለሽ። በቃ ይመችሽ ተብለሽ በኋላ ላይ ትታረቂያለሽ። ገብቶሻል አይደለ? ሴትና ሴት አሁን ለምሳሌ እኔና አንቺ የሆነ ነገር ብትይ ማለት ነው ህግ ካለው እንኬ ምናምን ተባብለን ገብቶሽ ድሮ ማቀው ነው ጉቺ። እኔ እኮ ድሮ ማቀው ነው። አሁን ይኸውልሽ ከዚህ ሀገር ከማውሱ ስሚ ቀረኩ። እሱ ስንት ዓመተ ምህረት ነው ከሀገር የወጣሽ ይሉሻል? 8 ዓመቴ አልተመለሽም። ወጣሽ አልተመለሽም? ተመልሻለሁ ግን ማለት እኛ ሰፈር 2-3 ድብድብ ሲደባደቡ ነው ያየሁት። ተገራመጥን ብለው ግን ሴቶች ግን እንከሳሰሳለን። ገባሽ? ላጥር ተስነ ያው የምንሰዳደበውን ታውቂያለሽ። ላጥር የሚያስር ጊዜ ጉቺን መታሰር አለባት ነው ምናምን ይላል። ይሄን ትበላለህ ሌላ የሚስቀው ሌላ እኔ ማሮ ሌላ ስለ ጉቺ መቻልኳችሁ 10 ጊዜ ጉቺ መታሰር አለ እየደገመ የድሮ ፋራ እንደ ሰውዬ ያውን ፋራ ያንቺን ደግሞ ነገርሽኝ አይደለ? እኔ ደግሞ የኔን ቤት ልንገርሽ። አንዷ ምን አለች? ምንም አታምሪም አለች። ቅድም ምን አለችኝ? አንቺ ሸርሙጣ አለች። ኦኬ የኔ እሙሙ አሜሪካን አስገባኝ፣ ያንቺን ደግሞ ማለት ነው የአንድ ሳህን ምግብ በ2 ዙር አልሽ። የኔ እርጥብ ነው ያንቺ ደረቅ ነው አልኳት። ጉቺዬ እንግዲህ አይኖ ይሄ ብልግና ነው፣ ግን የኔን ቤት ደግሞ ላዋየሽ ነው ያንቺን እንዳዋየሽ ማለት ነው። ስሚ እንግዲህ ከዛ እንደገና መታ አንቺ ሸርሙጣ ካለችኝ እኔ ሸርሙጫ አሜሪካን ሀገር ከገባው ዩናይትድ ስቴትስ ኦፍ አሜሪካ ማይ ፕሬዚደንት ኢዝ ዶናልድ ትራምፕ። ኦኬ ግን እሷ የት ያለች ያብ ብሏል ማሚ ያብ ኤግዛክትሊ። አሁን እንደገና ምን ትለኛለች? የዓለም አስቀያሚ። ቅድም ምን አልሽ? ቅድም ምን አልሽ? እኔ እኮ ገረመኝ የህዝቡ ነገር እኮ። ወደ ጌማችን እንመለስና ጃዊሳው 300 ላይ ይቆያል። ቅጣቱ በ5000 ነው። አልሰማም? የሰው ልጅ ይኸውልሽ ወሬ ሲይዘው እንኳን አይደለም ጊፍት ራሱን ይረሳል። ጃዊሳው ለስራ አትሆኝም። በቃ ቅጣቱ በ5000 እንደሆነ አያውቅም እንዴ? ያውቃል። ግን የሰው አወራን ጃዊሳዬ ታይሚንግ ላይ ስናይፕ ያድርግልሽ ማለት። ኦኬ ጋይስ ስናይፕ አድርጉ። ወይ ዲያስፖራዎች ስናይፕ አድርጉ እንዴ! ምን ሆኖ ነው? 5000 እኮ መግባት አለብሽ የኔ ፍቅር። አይ ኖ ባፊሽ ተንፍሺ። ባፌማ ነው የምተነፍሱ አባቴ እንዴ! ጉቺ ግን ልመና በዛሽ ይለኛል። ቸግሮኝ ነው ማይግላባል በጣም በዚህ ሰዓት በጣም ልመና ውስጤ ነው። ቸግሮኝ ያው ማይግላባላት ማሪ በ5000 ከሆነ ፑሽ ያድርግ። ጃዊ ባይዘው በጣም ምርጥ ሰው ነው። በጣም ነው የምወደው። ግድ ነው 31 ሌቭል ነው 31 ሌቭል ነው ምናምን እኔ ጋር ነው የገባው ከ20 ተነስቶ። እሺ እግዚአብሔር አይ ቲንክ 32 አላውቅም። አይ ቲንክ 31 ነው መሰለኝ ወይ 30 ሽሌ ነው። ደብሉን ተጠቀሙ እሺ ጋይስ፣ ደብሉን ተጠቀሙ ጋይስ። ዩዝ the double ደብሉን ተጠቀሙ ጋይስ። ቅጣት ስላለው ደብሉን ተጠቀሙ። ታፕ ማድረግ ጀመረ እንደ ጊፍት ሂዱበት። ይሄንን ሚውት ነው የምናደርገው። ይሄን ድምጽ አሁን እኔ ጋይስ ሌትስ ጎ ታፕታፕ አድርጉ። ታይ እንደዚህ አትናቂ፣ የሰው ልጅ አትናቂ። ቱጌዘር ስሚ ቃልዬ 7 አንበሳ እንዳላወረደ እዚህ ቤት ስሚ
የሰው ልጅ ባለበት ከረገጠ ጥሩ አይደለም። ገብቶሻል አይደል? ዞር ዞር ወር ማለት አለበት የሰው ልጅ እኮ ማርዬ እኮ ደስ ብሎኛል። ግን የኔ ጥያቄ የኔ ፍቅር የኔ ጥያቄ 300 ላይ ያቆይሻል ወይስ ይመጣል? አለን ብሏል። አለን ወስታን ብሏል። ጋይስ እየገዛ ነው። ጋይስ ጌዶች ታብታብ አድርጉ። ጋይስ ተብትቡት። በጣም ነው ታውቂያለሽ የምወደው ጃዊሳው እሺ እግዚአብሔር ታዲያ ምን ችግር አለ? የኔ ቤት እኮ ያንቺ ቤት እኮ ነው። አይ ነው ግን በቃ በጣም ፎንቃይ ነው። ከልቤ ነው የምወደው። አይ ቦዬ ቴንክ ዩ ሶ ማች ስወደው ብታውቂ አልገባሽም። ኧረ ጋይስ አታስቁኝ። ጃዊሳው አታውቂም? አዲስ ድሮ ወይ ታዲያ እሱ እኮ የኔ ፍሬንድ እኮ ነው ጃዊሳው። ያ አይ ነው። ኦ ማይ ጋድ አይ ሪሜምበር ናው። እንዴ ይሄን የሚሰጠኝማ ለሪስፔክት ነው። ምክንያቱም የሆነ ነገር ተጻጽፈን እኮ አይ በቃ ያ ሪስፔክት ተባብለን እኮ ነው ያንን ነገር በፊት እኔና አንቺ ጀመርነውን ያቆምነው። ይሄማ እኮ የሽምግልና እኮ ውስኪ ማውረድ ነው። ሽምግልና ላይ ይኸውልሽ ገብቻለሁ። ታዲያ አንበሳ አይወርድም እንዴ? እኔ እንደዚህ እየወደድኩት ለአንቺ እኮ አንበሳ ነበር የሚገባው እኮ። እውነት ነው ጃዊሳው። እንዴ ምን እሺ ነው የሽምግልናው ላይ እኔ ጸጥ ረጭ ብዬ ምን አይደብራል ጃዊሳውዬ። ጋይስ ሂዱበት እንዴ እሱማ ፋሚሊ አይደል እንዴ? በዚህ ሰዓት ቲክታክ ላይ ከሆነ ጠጥቷል ማለት ነው። አረ ማለት እኔ ስለማቅ እኮ ነው የምነግርሽ። እንዳኔ ሰው ወይኔ ጃዊሳውዬ ቆይ መጣው ዛሬ ጃዊሳው ጨብሳው ላይ ይለቃል። ጃዊሳው ጁዌ ጃዊሳው cheers man cheers my brother እዚህ ልጅሽ ታውቃባል። yes አጋበይ ማአረይ አለህልኝ የኔ አባት የኔ ፍቅር thank you so much በጣም ምርጥ ሰፖርተሪ ነው። ወይኔ ጉቺ ኪችን ውስጥ እንዳታንጎዳጉደኝ በቅዱስ ገብርኤል አጥቃት ካይስታታብ ያደረጋችሁ። ስሚ ጉቺ እና እንዴት ነሽ? አንገድ ባይዘወይ ማለት ስትመጪ ማለት ነው እዚህ አለ ዶሮ ሄጄ ነው ማሳረደው ባበሻ በስመ አብ በወልድ መንፈስ ቅዱስ የሚያረግ ማለት ነው። እሺ በሜክሲኮኖቹ በአሜሪካኖቹ በነጮቹ ምናምን አይደለም ባበሻ ማሳረድልሽ ገባሽ? የመጀመሪያውን ዩናይትድ ስቴትስ ዶሮ የመጀመሪያውን ዩናይትድ ስቴትስ ኦፍ ዶሮ በአምቢልድ ጃዌ አረ ጃዌ ሻቷን ግን አይተሻታል? ሻቷን አይተሻት ልድገም ደባሽ ይሉሻል። የኔ ቤት እንዴ ምን ሆናችሁ ነው? ጉሮ ይኸው ለጨብሲ ጉሮሮ ጋን ነው ጃዊሳው። እናቴ ሊመች ያራድጊ ልጅ ማሬ እስቲ ጠይቂልኝ በእናትሽ አዲስዬ። እኔ በጣም ነው የምወደው። ይወደኝ እኔ እንዴት አይወድሽም? የዛ ጊዜ ነው አንቺ አሁን የዛ ጊዜ ነው አይደል? እኔ በጣም ነው የምወደው። እሱ ይወደኛል። ላፍስብበት ብሎሻል። ምን ሆነ? ምን ሆነ የሚያስብበት? ጥያቄሽን ላስብበት። የኔ ፍቅር እኔ እኮ በጣም ነው የምወድክ። አይ ሚስ ዩ ታውቃለህ። ላስብበት። አይልሽ እንደዛ በኋላ በይው። አሁን አይደለም ገብቶሻል። አሁን ከኔ ጋር አሁን ነው የምለው። በኋላማ ተቦላልከናል፣ አንገናኝም። ዩዝ ዘ ትሪፕል ጋይስ ዩዝ ዘ ትሪፕል ማሮቲ ትሪፕል ተጠቀም ጋይስ ዩዝ ዘ ትሪፕል